ፀሐይ በቦሌ ጎዳናዎች ላይ ደምቃለች፣ ግን በቃል ኪዳን መኮንን ቪላ ውስጥ ሁሉም ነገር የጠፋ ይመስላል። አባቷ ሚስተር መኮንን ከማይታዩ አጋሮች ጋር በስልክ ሲነጋገሩ እና እናቷ አለመኖር በአስፈሪ ባዶነት የተሞላ ጸጥታ ፈጠረ። ሐርና ጌጣጌጥ ለቃል ኪዳን የማይታዩ ይመስል ተሰማ። አንድ ቀን ጠዋት ረዣዥም ጂንስ እና ረዣዥም ካልሲዎችን ለብሳ በታክሲ መስኮት ብቻ ያየችው ወደ ከመሆነ ሚኒባሱ ከሻጮች ሕፃናት እና የአትክልት ቅርንጫፎች ጋር በመጨቃጨቅ ሴት ተሳፋሪዎችን ግራ አጋባችው። መዓዛው ብጥብጥ በጣም ከባድ ነበር። እግሯ ልቅ የሆነ ድንጋይ በመምታት በአደባባዩ ላይ ወዳለው ወጣት እንድትሰናከል ላከቻት። እጆቿ እየተንቀጠቀጡ ነበር፣ ከቅዝቃዜ የተነሳ እየተንቀጠቀጡ፣ ግን የተረጋጋ ጥልቅ ጨለማ ዓይኖቿ በሚያስደንቅ እና በጠንካራ ጥንካሬ ተገናኙት። ክደነ የእሱ መገኘት ጥንካሬን እና የተረጋጋ ድፍረትን አሳይቷል፣ እና ቃል ኪዳን ወዲያውኑ ደህንነት ተሰማት። ምንም አይነት የውርደት ዱካ ሳይኖር በሁለት የጭቃ ጡብ ቤቶች መካከል ወደምትገኝ ትንሽ የሽመና አውደ ጥናት መራት። እኔም ተስፋዬ ነኝ። አለቅን እና ልከኝነት ከሽመናለው ሌላ ብዙ አይደለም።